የሚያስገነዝብ ከሆነ በኋላ ደግሞ አላህ ዛት አለው የለውም ወደሚል ሌላ ነገር ልንገባ ነው ማለት ነው። ስለዚህ አላህ ዛት አለው። ሳዲቅ አላህ ዛት የለውም ካልክ ማስረጃ ልጠይቅህ እችላለሁ። ወይም አላህ ዛት የለውም የምትል ከሆነ እንዲሁም ማስረጃ ልጠይቅህ እገድዳለሁ ማለት ነው። አይ እኔ ሁለታችሁንም ችግር የለብኝም። ነገር ግን ምን አለ መሰለህ፣ አንተ በዛቲ ብቻ ነው ብለህ ካስቀመጥክልን እነሱ ደግሞ ምንድን ነው እሱ ብለው አስቀመጡ። የሁለታችሁ መንገድ ያስኬዳል። ስለዚህ በእውቀቱ ነው እነሱ አሉ፣ አንተ ደግሞ በዛቱ ነው አልክ። ስለዚህ መረጃ ማምጣት ይጠበቅባችኋል። በእውቀቱ የሚል በዛቱ የሚል መረጃ ማምጣት ይጠበቅባችኋል። ፕላስ ደግሞ ይህም ክፍት ነው። እንደዛም ሆኖም ደግሞ በቂ አይደለም። በዛቱ ነው ስትል በዛቱ ቢል ራሱ ብታመጣ ላ በአርሹ ላይ በዛቱ ተደላደለ የሚል ብታመጣ በቂ አይደለም። ብቻ እስካላለ ድረስ በአርሽ ላይ ብቻ ነው እስካላለ ድረስ ኦፕን ነው። የራሱ በሌላ ቦታ አይገኝም ማለት አይደለም። በሌላ ቦታ በዛቱ የለም ማለት አይደለም። ሌላ ቦታም ሊገኝ ይችላል። ይኸውልህ እፎይ፣ አንድ ነገር ልንገር፣ እዚህ ላይ ትንሽ ግልጽ ማድረግ የሚያስፈልግ ይመስለኛል። ፈጣሪ የት ቦታ አለ? ፈጣሪ የሌለበት ቦታ የለም። ፈጣሪ ሁሉን የፈጠረ ነው። ከቦታ በፊትም የነበረ ፈጣሪ ነው እያለ ያለው ሰዎች ከፍ እያሉ ሲሄዱ ነገሮች ምድር ላይ ያሉ መስተጋብሮች ምን ይመስላሉ የሚለውን ፈጣሪ በእውቀት ነገሮችን ለሰው ልጅ አንደርስታንዲንግ እንዲሰጠው ያደረገው ነው እንጂ ፈጣሪ አዋቂ ነው ስንል የአዋቂነቱ መገለጫ ስላለ ነው። እሱንም ለእኛ የሚገልጽበት መንገድ ስላለ ነው። እሺ ሳዲቅ አይ ቲንክ በቂያማ ቀን ያለህን አርሽ 8 መላእክቶች ይሸከሙታል። አዎ ኦኬ። ቅድም ምን ብለህናል? ስልጣኑ ፓወሩ ነው ብለህናል። አዎ አርሹ ከአርሹ በላይ ስልጣኑ ተደላድሎ ስልጣኑን ነው መላእክቶች ተሸክመውት የሚመጡት። ይኸውልህ ምን መሰለህ፣ ምንድን ነው ቅድም ብያለሁ እፎይ፣ እየተነገረን ያለው የጥበብና የእውቀት እንድንፈልግና እንድንረዳ ነው እንጂ ተሸካሚ ያስፈልገዋል ማለት አይደለም። ስምንት መላእክቶች የሚሸከሙት ጥበብ ነው ማለት ምኑን ነው የሚሸከሙት? ይህንን አሁን እኔ ከአቅሜ በላይ ሊሆን ይችላል፣ ከኔ ከአንደርስታንዲንግ በላይ ሊሆን ይችላል፣ አላውቅም። ግን ፈጣሪ የሚሸከመው ነገር እንደሌለ አውቃለሁ። ምንም ነገር እንደማይፈልግ አውቃለሁ። በአርሹ ላይ ተደላድሏል። 8 መላእክቶች ደግሞ ጠርዝና ጠርዙን ይሸከሙታል ይላል። ስለዚህ ይህ መሸከም በምን ነው የምትረዳው? ፊገራቲቭ እና አንድ ነገር ሲነገር ነው የምልህ። አይ ቁርአን ደግሞ እንደዛ አይልማ። ቁርአን ላይ በግልጽ የተብራራሁ ነኝ እንጂ የሚለው ፊገራቲቭ ስፒች አለኝ የሚል እንትን የለውም። እንደውም ምክንያቱም ሱራ 12 111 ላይ፣ ሱራ 43 ቁጥር 2 ላይ፣ ሱራ 15 1 ላይ፣ ሱራ 11 1 ላይ፣ ሱራ 12 1 ላይ፣ ሱራ 6 114 እስከ 115፣ ሱራ 16 89 ላይ ቁርአን ግልጽና የተብራራ ሁሉንም ነገሮች ገላጭና አብራሪ ነው የሚለው። ትክክል። ምናምን ነገር አይደለም። ይኸውልህ ገላጭና አብራሪ ነው እንደነገርኩ ነው። በግልጽ ይኸውልህ አንተ በአይነ ላይ ያየኸው ነገር ግልጽ ነው አይደለም? ግልጽ ነው። በውስጥ አይነ ላይ ያየኸው ነገርም ግልጽ ነው። አሁን ልዩነት የመጣው እኔ በውጭ አይኔን አይቼው የውስጥ አይኔን ለመግለጽ ስሞክር ነው ፊገራቲቭ እና አብስትራክት የሆነብኝ እንጂ ለውስጥ አይኔ ላይ ማየው ግልጽ ነው። ከጥያቄ ጋር ምን አገናኙታል? ቁርአን አንተ ይለያያል፣ እዚህ ቦታ ግልጽ ነው ብሏል ባልከው እየመለስኩልህ ነው። አዎ ግልጽ ነው። በቂያማ ቀን በቂያማ ላይ ሱራ 69 ላይ አንዴ ክፈትልን ቆስጠንጢኖስ። ሱራ 69 17ኛው አያ አይ ቲንክ ሱራ 40 7ኛው አያ የአላህን አርሽ ጫፍና ጫፉን እንደሚሸከሙት ይነግረናል። ዊችዝ እንትን አለው ማለት ነው። ጫፍ አለው እንትን አለው። ያ ጫፍና ጫፍ ካለው ደግሞ ምድርን ራሱ
ፍላት አድርጎ አስቧታል ማለት ነው። ያው እንደዚህ መላእክትም በጫፎቻቸው ላይ ይሆናሉ። መላእክትም በጫፎቻቸው ላይ ይሆናሉ። የጌታህንም ልብ በል የጌታህንም እቺ ፖዚሽን የምታሳይ ነው፣ ንብረትነትን የምታሳይ ነቻል። የጌታህንም ሲል የእሱን ምን አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ። ስለዚህ ከበላያቸው ይሸከማሉ ሲል ምንድን ነው እሱ? 8 መላእክት የሚሸከሙት ምንድን ነው? ከአርሹ በላይ ደግሞ ምን እንዳነው እንደሆነ አላውቀውም፣ ግን 17 ላይ ጠቅለል ብዬ ስነግርህ ይሄ እንዳልኩ በውስጥ ለሚገለጽ ሰው ልመልስልህ ይችላል። እኔ እንደዚህ ነው ብዬ አልነግርህም። እሺ አስረዳኝ። እሺ አስረዳኝ። እሺ ለጀማል አስረዳው። ይሄንን ምኑን ነው የሚሸከሙት? ኖ አላውቅማ። ልነግርህ የምፈልገው ምን መሰለህ፣ እንደነገርኩህ እኮ ነው። ይሄ አርሽ የሚባለው የእውቀትና የኃይል ቦታ ነው እና እንዴት ነው የሚለውን እኔ ልነግርህ አልችልም። ስለዚህ 8 መላእክት ተሸክመውት የሚመጡት የአላህን እውቀትና አርሽ ውቺዝ ከአላህ የተለየ የአላህ እውቀትና አይደለም። እውቀትና ምናምን ፓወሩ አርሽ ላይ ነው የሚገኘው፣ ምድር ላይ የለም ማለት ነው። ከዛ ደግሞ መላእክቶች ተሸክመውት ይመጣሉ ማለት ነው። አይደለም፣ እንደሱ ማለት አይደለም። ይሄ ኮንክሉዥኑ ያንተ ነው። ኮንክሉዥኑ አሁን እኮ እፎይ ምን መሰለህ፣ ይሄ ማለት ይሄ ነው ስትል ማስረጃ ልጠይቅህ ነው። አንተም ለተረዳኸው ነገር ገባህ አይደል? ስለዚህ የሚሆነው ምንድን ነው? ቃሉ እኛ እስኪገባን ድረስ ቃሉን በቃል ነው የምንቀበል እንጂ ይሄ ማለት ይሄ ነው ብለን በራሳችን አረዳን ልንወስድ አንችልም። እሺ ለዛ ነው። ጀማልስ እንዴት ነው የምትረዳው? ጀማል ሳቢቅም በግልጽ ልትመልስለት ይገባል። እዚህ ላይ አሁን በስልጣኑ ነው ካልክ በእውቀቱ ነው ከተባለ እውቀቱን ነው ማለት ነው ሊሸከሙት የሚገባቸው። እዚህ ላይ መላእክቶች ዛት አለ አንድ እንደውም ልጨምርህ በተጨማሪ ያኔ ሰዎች ወደ ጀነትና ወደ ጀና በሚባሉበት ሰዓት በትንሣኤው ቀን እነዛ አላህን የሚፈሩ የሆኑት አላህን ያሉ ይላል። አላህን እንዴት ነው የሚሄድ? ቢላ መካን ወላ ቢላ ዘመን ፈጣሪ ነው የምልህ። ፈጣሪ የሚገለጸው ነው የምልህ። ፈጣሪን ትላልቅ ተአምር ባየህ ቁጥር ፈጣሪን አየህ ተብሎ ነው የሚገመተው እንጂ ፈጣሪ ቦታም ጊዜም ወቅትም ምንም ነገር የለውም። ግን እንደ ሰውኛ ለምሳሌ አይደለ እንደ ሰውኛ ተብሎ አትገድባ እኮ ላመጣልህ ነው። ካዕባ ስትሄድ የአላህ ቤት ነው ይባላል። ምን ማለት ነው? ከእሱ ጋር የምንገናኝበት ቀጥል ሳዲቅ። ያው የአላህ ቤት ነው ስንል ፈጣሪ የምንገናኝበት መስመር ነው እያለ ነው እንጂ አላህ እዛ ቤት ውስጥ አለ ማለት አይደለም። ይታወቃል እያልኩ ያለ አሁን ትላልቅ የእሱን ተአምራቶቻችን ማየታችን ነው ለእኛ የሚያጸናን ነው። እኔ የምረዳው የእሱን ተአምር ስላየ ነው አላህን አይተሃል የሚባለው እኔ የምረዳው። አዎ ምክንያቱም ቁርአንንም እንደ ቁርአን ተአምራት አድርገን የተቀበልነው በእሱ ስለተመራን እውነት ነው ብለን ስለወሰድነው ጭምር እኮ ነው። እዚህ ላይ እንዴት አይነት አረዳድ ነው ያለህ? በነገራችን ላይ ቁርአንን ግለሰባዊ በሆነ አረዳድ ማየት ልክ አይደለም። አብሶ ደግሞ እንደዚህ በጣም ሰንሲቲቭ የሆነ ኢሹ እነዚህም ጨምሮ ከአዳርም ጋር ተያይዞ ያሉትን ጉዳዮች ማለት ነው በጣም ራስህን እንድታይ ጋብዛለሁ። አሁን ነገ እንድታስተካክለው እስልምና ልክ ነህ። ግለሰባዊ አስተያየት ስለሆነ ነገ ከነገ በስቲያ ትልልቅ ዑለማዎች አሉን መሻይኮች፣ አሁን አንተ እንደምትለው ሳይሆን ኢቭን አላሁ መውጁዱን ቢላ ሜካን ወላ ቢላ ዘማን ብለው ራሱ በአግባቡ የሚያብራሩት ስላሉ አሁን አላህን በተአምራቶች እና በእውቀቱ አየዋለሁ የሚል አስተምሮ ኢቭን አላሁ መውጁዱን ቢላ መካን ከሚሉ ትልልቅ ዑለማዎች አንጻርም አይሰማም። ያኔ ይሄ መቼ በቂያማ ቀን አታየውም? ታየዋለህ። የቂያማ ቀን ያኔ ዱንያ ላይ አላህን በአግባቡ የተገዙት አላህን ያያሉ። ይሄ ብቻ አይደለም። ሙሳ ልዩነቱ ምንድን ነው?
በጣም ይቅርታ። ያው ሌላ ጊዜ ያን የምታየው ከሆነ እናያለን ማለት ስህተት ነው። በትልልቅ እንትኖ የደረጃ ራሱ ማመን ስትል አይኖ ነው እያልኩት ያለሁት። ጀመር ግን ጀማል ማየት ብቻ ሳይሆን ሲመጣ እኮ ጥያቄ ነው የሚጠይቃችሁ። እሱ ሌላ ቀን እንገባበታለን። አስቀድሞ እንዳያችሁት አድርጎ ነው የሚጠይቃችሁ። አሌስ እንትን የኢብን ተይሚያ መጽሐፍ ላይ ባለው መሰረት ሙሐመድ በገለጠላችሁ መሰረት ቢያን አልተልቢስ ቮሊዩም 7 ላይ ሙጀለድ 7 ነው የምትሉት 190 እስከ 198 አካባቢ አላህን ወጣት ፍሪዝ ያለው ጸጉር ሆኖ አይቼዋለሁ በሚለው እሱና ሬሽን ካዳያዟችሁ በስተቀር የቂያማ ቀን እናየዋለን የሚለው ራሱ ጥያቄ ምልክት ውስጥ ይገባባቸዋል። ምክንያቱም መጥቶ የሚጠይቃችሁ እንደምታውቁት ነው። ምክንያቱም አላህን እናውቀዋለን፣ አንተ አላህ አይደለም ከአላህ እንጠበቃለን ስትሉት የመጀመሪያውን አላህ ሌላ ቅርጽ ይዞባችሁ ስለመጣ ነው። በኋላ ደግሞ ሌላ ቅርጽ ይዞ ሲመጣ ነው የምታውቁት። ስለዚህ የት አውቀኸው ነው አላህን የዛ ሁለተኛውን አላህ አንተ አላህ ነህ ብለህ የምትሰግድበት የመጀመሪያውን ደግሞ ራሱን አላህ በአላህ እጠበቃለሁ የምትለው እሱ ራሱ ሌላ እንትን ስላለበት ሌላ ጊዜ እናዋለን። እፎይ ከደናደሩ ከማለት በፊት አንድ ነገር ልናገር። ምንድን ነው? ሌላ ጊዜ እመጣለሁ። እስካሁን ደስ የተናገርኩት ራሴን ችዬ እና ራሴን ወክዬ ነው። ልሳሳት እችላለሁ። እኔ የተናገርኩት እስልምና የተናገረው ነው ማለት አይደለም። ይህን ግምት ውስጥ እንድታስገቡት። እኔ የተረዳሁት ያዛ ንግግርማ የነ ሼክ የነ ተቀዳሚ ሙፍቲ ንግግር እኮ ነው። የእሳቸውን እንዳስደምጠ እንደ ቆስጠንጢኖስ አስደምጣቸው አንድ ያስደምጣቸው። ቆስጠንጢኖስ ሌላ የፈለግኩት መሰለህ የሳዲቅ እና የአህመድ ንግግር ቅድም ያስደመጥነው ነው። ቆስጠንጢኖስ አለ ኢትዮጵያ ውስጥ ራስህን ችለህ ስታወራ ሃይማኖቱን ያወራህ ይመስለዋል ሰው። እሱን ለመለየት ፈልጌ ነው። አይ ግለሰብ አሁን የእናንተን አቋም እኮ እረዳዋለሁ። ቆስጠንጢኖስ አለ እና ደህና ደሩ ምንም ችግር ይህን አዳምጠውና ትወጣለህ። ሰምተዋል? ይህንን የሙፍቲ ልክፈተው ሁለቱ ነው የሚያውቀው። እሱን ክፈተው። ቅድሚያ ህፃናትን እንዴት እንደሚያስተምሩ አዳምጠው። አላሁ ተዓላ በአርሽ ላይ ነው አይባልም። እንዲ ውሀብያዎች ውሀብያ የሚባል ታውቃላችሁ? ውሀብያ ታውቃላችሁ? ውሀብያ ምን ይላሉ? የውሀብያዎች ንግግር የምታውቁ ነገር ይመስ አላህ ቦታ ይላል አይደለ? አላህ ቦታ ያለ ሰው ደግሞ ምን አይደለም ሙስሊም አይደለም። አይደለም ለምን? አላህ በፈጠረው ነገር አይገለጽም ማለት አላህ በቦታ እንደማይገለጽ ማወቅ አለባችሁ። አላህ በአቅጣጫ እንደማይገለጽ ማወቅ አለባችሁ። ይህ ሁላ የፈጠረው ማለት ነው። ይህን ከመፍጠሩ በፊት አላህ ያለዚህ ያለ ነው አይደለም። አሁን አርሽን ከመፍጠሩ በፊት አላህ ያለ አርሽ ነው። ቦታ ከመፍጠሩ በፊት አላህ ያለ ቦታ ነው። ስለዚህ ምን ይባላል መሰለህ? አላሁ መውጁዱን ቢላ መካን። አላሁ መውጁዱን ቢላ መካን። አላሁ መውጁዱን ቢላ መካን። አላህ ያለ ቦታ ያለ ነው። አላሁ መውጁዱን ቢላ መካን። አላሁ መውጁዱን ቢላ መካን። አላህ ያለ ቦታ ያለ ነው። አላህን በቦታ የገለጸ ሀሳብ ሊጨምር አይደለም። አላህን በቦታ የገለጸ ሙስሊም አይደለም። ስለዚህ አላህን በቦታ የሚገልጽ ሰው ምን አይደለም? አይሰማኝም። አላህን በቦታ የሚገልጽ ሰው ምን አይደለም? ሙስሊም አይደለም። አላህ ከአርሽ በላይ ነው የሚል ሰው ምን አይደለም? ተሰሙ ከሆነ ምን ይላሉ? አራሕማኑ ዐለል ዐርሽ እስተዋ ሲሉ ትሰማላችሁ አይደለም? አርሹ ላይ አይደለም ማለት አርሽ ላይ ሰውየው በደን እስላም ይመጣል። አላህ ከቦታ የተለየተ ነው። አላህ ተከይፈ የተለየተ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ከላይ ነው፣ ከታች ነው አይባልም። አርሹ ላይ አይደለም ማለት አርሽ ላይ ሰውየው በደን እስላም እነሱ ደግሞ ወደዛ እያሉ ያሉ እዚህ ላይ አንድ ልናገርና ልውጣ። በአንድ ሳዲቅ ልወጣ አላህ ከአርሽ በላይ ነው የሚሉ ሙስሊም አይደሉም። ለምሳሌ ጀማል ለአምጣና ልሄድ። እኔ አንድ አስቀምጬ እነ ጀማል ለምሳሌ በእነሱ ንግግር እሳቤ ሙስሊም አይደሉም። አላህ የሚገኘው ከአርሽ በላይ ነው ብለው የሚያስተምሩ በዛቱ ሙስሊም አይደሉም።
አርሽን ከመፍጠሩ በፊት አላህ ያለ ሆነ። እዚህ ላይ ምን መሰለህ እኔ ተናገሬ ልውጣ። ይሄ ነገር ከእስልምና ያስወጣል አያስወጣም የሚለው የቁርአን ማስረጃ የላቸውም። ሁሉም ቢሆን ይሄ ለሰው ልጅ እንዲወያይበትና ንቃተ ህሊናውን እንዲያጎለብት ያስቀመጠው ነው ፈጣሪ እንጂ ፈጣሪ አምሳያ የለውም በሚለው ነው። አምሳያ ያለው የሚል ካለ ነው ስማ ከእስልምና የሚወጣው እንጂ አምሳያ የለውም አለውም። እሱም ከጀማል ጋርም ተለያይታችኋል። እሱም ሌላ ጉዳይ ነው። አይደለም በአንደርስታንዲንግ ከጀማል ጋር ተለያይቃሉ አይደለም። ጀማል አደምን በአምሳሉ እንደፈጠረው በራሱ ሱራ ፈጠረው ስለሚል እዛ ጋርም ትለያያላችሁ። አልተለያየንም። ቆይ እዚህ ላይ ግልጽ አምሳያ የለውም ሲባል ሊትራሊ እኔና እሱ አንድ እንዳልሆነ ቢታወቅም ገብቶኛል። እኔና ጀማል የራሳችንን አንደርስታንዲንግ ለመረዳት ነው እንጂ ይሄድ ነው ስለ ፈጣሪ ከሆነ አምሳያ የለውም የሚለውን ነው የሚያስማማል ሁለታችንም። በል እሱ አላህ አንድ ነው ያለው ነው በእሱ ላይ ነው የምንቆመው ሁለታችንም። ሳዲቅ ቡዲዝሞች ጋር ብትሄድ እነሱም አምሳያ የለውም የእነሱም የሚያመልኩት አምሳያ ላይ ኖረው የለውም ብለው ማለት ይችላሉ። እሱ አይደለም ሜምፖይንታችን አለን ከቶፒክ አላህ ማንን ይመስላል ስለ ፈጣሪ ባህሪ እንድንከተለው እስልምና ያዘዘ ነገር ብዬ አልጠየኩህም። የጋራ አላህ ማንን ይመስላል ብዬ ባልጠየኩበት ቦታ እኮ መልስ እየሰጠኝ ያለው ማንን ይመስላል ብለህ አምሳያ የለውም ብለህ ትመልስልኛለህ እና አልጠየኩም እሱን። ለምሳሌ እፎይ የት አለ ስትባል እፎይ የት ነው የሚኖረው ስትባል እፎይን የሚመስል የለም እሱ ቆንጅዬ ነው እያልኩ የምመልስ ከሆነ ሌላ ስህተት ነው። ስለ ውበቴ ወይንም ደግሞ እፎይ እናቱን ይመስላል አባቱን ይመስላል ተብለህ ሳትጠየቅ እፎይ የሚመስለው እናቱን ነው። እፎይ የት ነው ያለው ስትባል እፎይ አባቱን ነው የሚመስለው። ይሄ መልስ ሊሆን አይችልም። ጥያቄ አይደለማ። ሳዲቅ አንድ ሀሳብ ልስጥህ። በነገራችን ላይ ቅድም አላሁ መውጁድን ይሄ የሚለውን ሀሳብ ከአርሽ በላይ ነው የሚሉት ይከፍራሉ የሚለው አባባል በሙፍቲ ደረጃ ራሱ አልተናገሩትም ይሄን ይከፍራሉ ብሎ። ምክንያቱም ለመክፈር መሰረት አይደለም። ይሄን ለመክፈር መሰረት የሚሆን ከዚህ የበለጠ ብዙ በክርስትና ውስጥ ዶግማ እንደሚባለው በእኛም ውስጥ አርካን የሆኑ 5 ነገራቶች አሉ። ከነዛ ውስጥ ነው ይሄኛው። ከዚህ የበለጡ ብዙ ልዩነቶች አሉ። ይሄ እስልምና ፈልሰፋ ከገባበት ከግሪክ ፍልስፍናን ይዘው ከመጡ በኋላ የመጣ ሀሳብ ስለሆነ ይሄ የፍልስፍና ውጤት ነው እንጂ ማንኛውም ሰው አላህን ያየ የለም። አላህንም በዛ እኔ አላህ ከአርሽ በላይ አይደለም ካልኩኝ እከፍራለሁ አልከፍርም? እኔ አላህ ከአርሽ በላይ አይደለም ካልኩኝ እከፍራለሁ አልከፍርም? አትከፍርም። እንዴት ነው የምትከፍረው? አትከፍርም። እንዴት ነው የምትከፍረው? ዑለሞች ግን ያከፍሩኛል። ማን ነው ዑለማ የሆነ ማን ነው ሲያከፈረ? እሱ ያከፍረኛል። መሐመድ ብን አብዱልዋሃብ ያከፍረኛል። ኧረ አኽዬ ወላሂ ለአዚሙን ያለ መረጃ አብዱልዋሃብማ እንደውም ደሜ ሐላል ነው የሚለው። እኛ የምናስተምረውን የተቀበለ ሰው እሱ እኛ ከምናገኘው ያገኛል። እኛ ያላለው የምንለው ግን ያላመንና ከዚህ ውጭ የሚያምን የእሱ ደም ሐላል ነው ነው የሚለው ኪታቡ ተውሂድ። በዚህ አላሁ መውጁዱን ቢላ መካን በሚለው ሂሳብ ሳይሆን ሌሎች በኹራፋቶች ነበሩ አይደለ? አብዱልዋሃብ ሲመጣ ሳኡዲ ላይ እነዛን ከዲን የሚያስወጡ በነገራችን ላይ እነዛ ኹራፋቶች አሁን ላይ ሱፊያውም የሆነ አህባሹ አያደርገውም ብለህ ታምናለህ? ለምሳሌ እስኪ አንድ ኹራፋት ንገረኝ። አህባሹ የሚያደርገው መውሊድን እንዳትጠቅስ መቼም ነው። መውሊድ አልጠቅስም። ቀብር ሄዶ ዚያራ የሚያደርገው ልክ አብዱልዋሃብ ባስቀመጠው አይነት መስከረት ነው። አሁን አህባሽም ሆነ ሱፊያው ኢትዮጵያ ላይ ያሉት የሚያደርጉት አላህንም ያለ ቦታ ነው ብለው የሚገልጹት እነዚህ አሁን መሐመድ ብኑ አብዱልዋሃብ በወሰፈው አይነት ነው ያሉት እነዚህ ሰዎች ማለት ኦልሞስት 60 አንድ መረጃ እንዳለኝ ሳሌህ አንድ መረጃ ለምሳሌ ከሽርክ ጋር በተያያዘ ያኔ ሽርክ በጣም ተስፋፍቶበት በነበረው ሰዓት ሽርክን ነው ኢቭን ሽርክ ሁለት አይነት ነው፣ አክበርና አስገር አለ። አስገር እንኳ ሽርክን የፈጸመ ሰው ከፍሯል የሚል ማንም ዑለማ የለም። ይሄኛው ብሎ ግን ጥቃቅኑ እየመጣ ከፍርሃል ይችላል። እንዲሁም አንድ ትልቅ ሀዲስ ላስታውስህ። አንድ ጊዜ አንድ ትልቅ ሀዲስ አንድን ወንድሙን ካፊር ነው ያለ ኩፍሩ ወደ ማን ይመለሳል?
ወደ ራሱ ይመለሳል ብለዋል ረሱል። ወንድሙ ካፊር ካልሆነ ነው ወደ ራሱ የሚመልሰው። ያ ሰውዬ ግን ከዲነል ኢስላም ወጥቶ ከሆነ ካላከፈርከው እንደውም ጥፋተኛ ነው። ለኩፍሩ መረጃ ልታመጣ ይገባል። መረጃው ካገኘህበትና ካፊር ነው ካልክ ወደ አንተ አይመለስም። ያ ሰውዬ ግን መረጃ የሚያከፍሩ ተግባራቶች ምንድን ናቸው? የሚያከፍሩ ተግባራቶች ምንድን ናቸው? ኦኬ አሁን በአንተ ሰለፊይ ነህ እንዳትረዳሁት እና በአንተ ሁኔታ ሁኝ ስነግርህ፣ ለምሳሌ የመጀመሪያው አላህን ያለ ቦታ ከገለጽኩ እኔ ማንኛውም ሰለፊ ወይ ኢኽዋን ካልሆንክ በስተቀር የትኛውም ከኢብኑ ተይሚያ ብትሄድ ከመሐመድ ብን አልዋሃብ ኡሰይሚ ብትል ኢብን ባዝ የትኛውም ያላከፈሪ ይሄ ሽርክ ነው። ሽርክ ነው ይሻላል። አላህ ላይ እኮ ዲና እያረክ ነው። አላህን እየካድኩ ነው። አሁን በአንተ እምነት እኔ አላህን ያለ አርሽ አይደለህም ካልኩት አላህን ክጃለሁ። ለሌላ አካል ነው እየተገዛው ያለሁት ማለት ነው። አንተ አሁን አላህ ከአርሽ በላይ ነው፣ ሁለት እጅ ያለው ነው፣ እግሩ በጀሃነም የሚገባ ነው ካልክ አንተ የምታመልከው አምላክ እኔ ከማመልከው አላህ በጣም ኮምፕሊትሊ የተለያየ ነው። ሁለት የተለያየ አማልክት ነው ያመለክን ያለ ነው። አማልክቱ ላይ ያለ ወደ ሽርኩ ምን አስኬደኝ? ኦልሬዲ ዋናው ነገር ላይ እኮ ተለያየ ነው። የምታሻርከው እኮ አላህ ቅድም በኢባዳ እኔ አንድ ነኝ የሚለውን እንትን መረጃ እንትቶልኝ ነበር ወንድሜ። አሁን ወጣ መሰለኝ እንጂ አላህን ሲፋውንና ዛቱን እንዳረዳድ ብትረዳውም የአላህን እንትኖች መሰረታዊ የሆኑ ነገሮችን አልወጣህም። አላህ የት ይገኛል? እሺ አይረዳማ ጀማል ዛቱን አንተ እንደምትለው አይቀበልም እሱ ዛቱን አለመቀበሉ ሽርክ አይደለም። ደግሞ የአላህን ዛት አለመቀበሌ ሽርክ ይሻላል ከሽርክ። አሁን ሽርክ ያው ነው፣ ኦልሞስት ሽርክ ነው። እንደውም ሽርክ ከምትሉት ስም አሁን እናንተ ሽርክ ከምትሉት ለምሳሌ አሁን ተወሱል ባረግ ሽርክ ነው የምትሉት በእናንተ። አሁን በእኔ ያለው አቋም ግን ተወሱል ማድረጉ ይሻላል። እንደውም አላህን ዲናይ ከማድረግ የአላህን ኤግዚስታንስ ከመካድ ተወሱል ወይም ና ማድረጉ የተሻለ ነው። ኤግዚስታንሱን ክድሃል ላይክ እኔ እኮ አሁን በአንተ አስተሳሰብ ከሆነ ኤግዚስታንሱ ዲና አድርጋሉ የአላህን። አላህ ከአርሽ በላይ አይደለም ካልኩኝ በእናንተ እምነት ከሆነ አላህ የለም እያልኩ እኮ ነው። ኦልሬዲ ያንን ዲናይ ካደረኩኝ ምንድን ነው ሌላ ሽርኮች ጋር የሚሄዱ? አንተ ክደህ ከሆነ እንግዲህ አላህ አለም ቢጀላሊ። አሁን እኔ በማምነው አንድ ሰው አላህን በዛት ከወሰፈው ከአርሽ በላይ ነው ካለ ይሄ ሰውዬ ኮምፕሊትሊ ከዲነል ኢስላም ይወጣል እኮ። መረጃ ምንድን ነው እንዲወጣ የሚያደርገው? በጣም እኮ ግልጽ ነው። አንተና እኔ የምናመልከው አምላክ ይለያያል። አሁን አንተ ስትሰግድ የምትሰግድለት አምላክ ያ ከአርሽ በላይ ላስቀመጥከው አምላክ ነው። ስትጾም የምትጾመው ያ ከአርሽ በላይ ላስቀመጥከው አካል ነው። እኔ ደግሞ ለዛ አካል ብዬ አይደለም የምጾመውም የምሰግደውም። እነዚህን የእስልምና 5 መሰረቶችን ስፈጽም ለማን ነው የምፈጽመው የሚለው ነው ፖይንቱ። ያ የምፈጽምበት አካል ለአርሽ በላይ ላለው ካልሆነ አንተ እንደምትለው ደግሞ ለሱ ከሆነ ከሁለት አንዳችን ልክ አይደለንም፣ ከዚህኛው ሃይማኖት ወጥተናል ማለት ነው። ኦኬ እሱ እንግዲህ አንተ አረዳድ ከሆነ ጥሩ። ጭንቅላት ካለ ዑለሞቹ ያስቀመጡት የትኛውም አሽዓሪ ብትለው ማቱሪዲ ብትለው የትኛውም አካል የሚለያይ የለም። ወይ በዚህኛው አካል ነህ ወይ በዛኛው ጎን ነህ። ከዛኛው ከወጣህ ትወጣለህ፣ ከዚህኛው ሳይድ ከወጣህ ትወጣለህ። ትከፍራለህ ይላሉ። አዎ ትከፍራለህ። አንተ እንግዲህ የሰማህበት ዑለሞችን አሁን እነ ሼህ ኢልያስንም ሆነ እነ ሰላት ከማልም ከሆነ የምትከተለው ጠይቃቸው ይነግሩሃል። ላይክ እነ ሙፍቲንም ከሆነ እነ ማነው ደግሞ ዶክተር ሻህ አቡበከርን ጠይቅ፣ ሁለቱም ጎን ያሉት ይነግሩሃል። አንድ ሰው በአላህን ከካደ ከዛ በኋላ እኮ ሌላው ነገር እንዳለ ትርፍ ነው። ይሄ ኪታቡ ተውሂድ ላይ ያሉ የምትላቸው እነዚህ ኢስቲጋሳ፣ ኢስቲዓና፣ ተወሱላት ምናምን በጣም ተራ ነገር ናቸው አላህ ላይ ከተካካድን። ኦኬ አሁን አንተ በኡሱል ደረጃ የአላህን ዛት መጨመሩ ቁርአን ላይ ደሊል ይዘው እሱ ራሱ የተናገረውን ተከትለው በቁርአን እያመኑ በሸሃዳ አንዱን አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ እያለ ይከፍራል ይላሉ። እያልከኝ ነው? ይከፍራሉ። ግን ምንም ብሎ ነው? በሸሃዳ አንድ ሆኖ በረሱል አምኖ። ሻሃዳው የትኛውን ሻሃዳ ነው? ስለ የትኛው አላህ ነው እያመነ ያለው ነው ፖይንቱ።